አሰላሙ አሌይኩም ወረህመቱላህ ወበረካቱ። ሰላም ሰላም፣ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። በድጋሚ ብቅ አልኩላችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁኝ። ሁሌም እናገራለሁ፣ አበረታቱኝ 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 እላለሁ። እባካችሁ ይሄ ቪዲዮ እየደረሳችሁ ማለት ነው የሚደርሳችሁ ሰብስክራይብ አድርጉልኝ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት ጻፉ ማለት ነው። አስተያየት ካላችሁ ይሄን ሁሉም ባላስቸግር ደግሞ ሰብስክራይብ ካደረጋችሁ ይበቃል እላለሁ። ደስ እንዳላችሁ እና ዛሬ በአዲስ ቪዲዮ ብቅ ስልላችሁ ማለት ነው አንድ የገረመኝ ነገር አለ። ጓደኛ በምትወርቁ ሰዓት የሚደሰት ሳይሆን በምትወርቁ ሰዓት ከጎናችሁ ሆኖ የሚደግፋችሁ ጓደኛ ያስፈልጋል። አሁን ላይ ግን የተወሰኑ አሉ። አብዛኛው ግን አስመሳይ ነው። አብዛኛው ጓደኛ አስመሳይ ነው። እኔ አንዳንዴ ግርም ይለኛል። ከእናንተ ጋር ይመሳሰሉና ከሌላ ጋር ሲሄዱ መልሰው የሚበሏችሁ መልሰው የሚወጓችሁ ሰዎች ማለት ነው። ጓደኛ ሲወድቅ ጓደኛ ሲኖራችሁ ከጎናችሁ ሆኖ ችግራችሁን ሲካፈል በሀሳብ ሊሆን ይችላል፣ በምንም ሊሆን ይችላል። ብቻ ጓደኛ አስፈላጊ ነው እዚች ምድር ላይ አንዳንዴ ያስፈልጋል። በአሁኑ ሰዓት ግን ትንሽ አስቸጋሪ ሆኗል እና ጓደኛ ለማግኘት በዚህ ዘመን ከባድ ነው። ሁሉም አስመሳይ ነው። በቃ አስመሳይ። አንድ ደህነኛ አለ ብዬ አላስብም። በእንዲህ አይነት ጥሩ ጓደኛ በሌለበት ዘመን ደግሞ እስኪ ይሄንን ቪዲዮ እዩት። ጎበዝ የበለሰው ሰው ጎበዝ የወልቃይቱ ጎበዝ የመቅደላው ሰው ጎበዝ የቃራው ብርቱ በለኝህ ነቢያቆታለቅ በለኝህ ያንድ ለእናቱ። ያያችሁ የራሱን ህይወት አሳልፎ ሰጥቶ ግን ለጓደኛው ምን አይነት መስዋዕትነት እንደሚከፍል እያያችሁ ነው። ጓደኛውም ላይሆን ይችላል። ሁለቱም ሹፌር ናቸው። አጋጣሚ መንገድ ላይም ተገናኝተው ነው የሚሆነው። ግን ከፊት ያለው ወንድሙ ሲወድቅ ማየት ስላላስቻለው እሱ ሄዶ ድጋፍ ሆነው ማለት ነው። ያ መኪና ቢወድቅ ብዙ ኪሳራና ወይም ደግሞ የሹፌሩን ህይወት ሊያሳልፍ ይችል ነበረ። ነገር ግን ከኋላ የሚጓዘው እንዳያችሁት ይሄ ከኋላ የነበረው መኪና ሹፌር መቶ ደግፎ ማለት ነው። አያችሁ፣ መደጋገፍ ደስ ይላል። መደጋገፍ ሲኖር ሁሉ ነገር ያምራል። አለበለዛ የአንዱ መውደቅ የሚያስደስተው ከሆነ ለአንዱ አብዛኛውን ኪሳራ እንጂ ጥቅም አያስገኘውም። የኔ መውደቅ የሌላይቱ ደስታ ከሆነ ይሄ ሰውነት ሳይሆን ሌላነት ማለት ነው ይሆናል አይደለ? ጓደኛም ብቻ መሆን አይደለም እኮ በዚህ ሰዓት ግዴታ ጓደኛ መሆን አይደለም። ሰው ሆኖ ሰው ሲጎዳ ማየት፣ ለሰው መድረስ ቀላል ነገር አይደለም። በጣም ነው ልብ የሚነካው በዚህ ዘመን። ዛሬ ሰውን ፈልጎ ሰውን ለማጥፋት እንቅልፍ በሚያጣበት ሰዓት እንደ አይነት መልካሞች ሰዎች ደግሞ መልካም ሰዎች እንዴት አድርገው ሰውን ለመርዳት እንዴት ራሳቸውን አሳልፈው ለሌላው መዳን ሲሆኑ ማለት ነው። ምክንያቱም አሁን የመኪና አስቡት ሄዶ ተጠግቶ አስደገፈው ማለት ነው። ባይችለው እንኳ ሁለቱም ቢከረበቱ ሁለቱም አደጋ ላይ ይወድቃሉ። ግን የራሱን አደጋ መፈጠር አልነበረም የሚያስበው፣ የዛኛውን ህይወት ማዳን ነበረ። ምንም ሳያቅማማ ሄዶ ደገፈው ማለት ነው። መደጋገፍ ማለት እንደዚህ ነው። አብዛኛ አላችሁ፣ ብዙ ልጆች አሉ ጓደኛ መስለው የሚያስመስሉ። አንድ ቤት እንኳ እየኖርን የሚያስመስሉ ልጆች በጣም ብዙ ናቸው። ግን አይጠቅምም፣ ይጎዳል። ማስመሰል ይጎዳል። ማንንም ሊጠቅም አይችልም። ለዕለቱ ሊመስላቸው ይችላል፣ ወይም የተጠቀሙ ሊመስላቸው ይችላል።
ግን በጭራሽ አይጠቀሙም። ለሰው ውድቀት የሚመኝ ሰው፣ የሰው ውድቀት የሚያስደስተው ሰው በጭራሽ ሊያልፍለት አይችልም። የሰው መከፋት የሚያስከፋው ሰው መጨረሻው ግን አያምርም። ላለው አቅም ላይሰጥ ይችላል፣ ላያደርግ ይችላል። ግን ለሰው ልጅ መልካም ማሰብ ሰው ስለሆነ ብቻ ማለት ነው። ሰው ሆኖ ለሰው መተዛዘን በቂ ነው። እህቷ ስትከፋ ስታይ ደስ የሚላት ልጅ ምን አይነት አይምሮ ነው? አስባችሁታል? ብዙዎቻችን እርስ በርሳችን ብንደጋገፍ ሀገራችን ላይ እንኳን ይሄ ሁሉ ርብሻና ይሄ ሁሉ አልሆነ ነገር የሚፈጠርብን እርስ በራሳችን ብንደጋገፍ፣ እርስ በራሳችን ብንዋደድ እንደዚህ አይሆንም ነበር። እርግጥ ነው ብዙ ሰው የሚዋደድ አለ፣ ብዙ ሰው የሚተሳሰብ አለ። ግማሹም ክፉ እንደሆነው ሁሉ በጣም መልከ መልካምም አለ። ያ ግን በቂ አይደለም፣ ብቻውን በቂ አይደለም። ሁሉም ሰው እርስ በርሱ ከቤተሰብ ጀምሮ ከዛው ከቤተሰብ ውስጥ መተዛዘን ሲኖር፣ መተሳሰብ ሲኖር ትርፋማ እንሆናለን ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ልትወርቁ ስትሉ ድግፍ የሚያደርጋችሁ ጥሩ ጓደኛ ይስጣችሁ። ለኔም ለእናንተም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ።